ከአምስት ቀናት በፊት በፌደራል ፖሊስ ቁጥጥር ስር ውለው የነበሩት ቲክቶከሮቹ አዶናይ እንዲሁም ደግሞ ጃኒ በዛሬው ዕለት ከእስር መለቀቃቸው ተሰምቷል። የተለቀቁትም በዋስትና እንደሆነና እንግዲህ የፌደራል ፍርድ ቤቱ ደግሞ ሲፈልጋቸው መልሶ እንደሚጠራቸው አስፈላጊ ሆኖ ከተገኘም ወደ እስር ቤት ተመልሰው ሊገቡ እንደሚችሉም ነው መረጃው የደረሰኝ። እዚህ ጋር ተመልከቱ። መፈታቱን የአዶናይ እናት ስትሰማ እንዴት በደስታ እንደምታለቅስ፣ አባቱም ደግሞ ከዚህ ቀጥሎ የማሳያችሁ ቪዲዮ ላይ በደስታ ልጁን ሲያቅፍ ተመልክተናልና እኛ ስንደሰት የሚደሰቱት እንዲሁም ደግሞ አንድ እክል ሲገጥመን አብረውን የሚታመሙት ቤተሰቦቻችን ናቸው። የአዶናይ ቤተሰቦችም ሰሞኑን ተጨንቀው ነበረ ለ5 ቀናት ያህል አዶናይ በእስር ቤት በቆየበት ጊዜ ማለት ነው። በነገራችን ላይ የአዶናይ እስር ቤት መግባት በጣም አነጋጋሪ ነበረ። ምክንያቱ ደግሞ ብዙ ጊዜ ሕግን ሲጥስ አንመለከተውም። የቲክቶክ ክሬቲቭ አዋርድ ሽልማት ጊዜም ሙሉ ሱፍ አድርጎ ስርዓት ያለው ዜጋ ሊለብሰው የሚችለው አይነት አለባበስ ለብሶ ነበር የተገኘውና ለምንድን ነው በአለባበስ እንዲሁም ደግሞ ባህልና ወግን በሚጻረር መልኩ የሚለው ውስጥ ያካተተው የፌደራል ፖሊስ ምን አጥፍቶ ነው ሲሉ ብዙዎች ጠይቀው ነበረ። ሶሻል ሚዲያ ላይ ብቻ በመጠየቅ አላበቁም። አዶናይን ለመጠየቅ ወደ እስር ቤት ሄዶ የነበረው ሰው ፖሊሶች መመለስ እስኪያቅታቸው ድረስ በጣም ብዙ እንደነበርም መረጃው ሲሰራጭ ሰምተናል። በኋላም ፖሊሶች መግባትና መጠየቅ የሚችለው የቤተሰብ አካል ነው ብለው በመናገራቸው አንዱ እኔ የአዶናይ ወንድም ነኝ እያለ እየተከራከረ የአዶናይ እናት ለመጠየቅ ትደርሳለች እዛ ቦታ ላይና ወንድሙ ነው ወይ ይሄ ሰው እውነት ታውቂዋለሽ? ወንድሙ ነው ልጅሽ ነው ተብላ ስትጠየቅ ኧረ በፍጹም አናውቀውም ቤተሰባችንም አይደለም አለች። እናም ልጁ በኋላ ላይ ወደ ኋላ እንዲመለስ ተደረገና እንግዲህ ይሄንን የምናየው ምን ያህል አዶናይን ለማየት አዶናይን ለማግኘት አይዞ በርታ ለማለት ብዙዎች ከጎኑ እንደነበሩ የሚያሳይ ነው። ይሄ ደግሞ አዶናይ ቲክቶክ ላይ በቆየባቸው ጊዜያቶች ሁሉ ወጣቶችን ሲያነቃቃ ማንም ላይ ሳይደርስ ቅን ሆኖ ሰዎች እንዲሰሩ፣ እንዲፈምሱ፣ ራሳቸውን እንዲያስተዋውቁ፣ ችሎታቸውን እንዲያወጡ ሲያደርግ መቆየቱን ተከትሎ ያገኘው እውቅናና ተወዳጅነት ነው ለዚህ ያበቃው። እንግዲህ እስር ቤት ውስጥ ድረስ ሄዶ ሰው ወንድሙ ነኝ ብሎ በውሸት አዶናይን አግኝቶ አበርትቶት ከጎን ነኝ ለማለት ነው። እንግዲህ ወንድሙ ነኝ ብሎ ወንድሙ ሳይሆን እዛ ቦታ ላይ የተገኘው እሱ ወንድሙ ነኝ ይበል እንጂ አብዛኞቹ ሰዎች ቤተሰቦቹ ነን ሄደን ገብተን ካላየ ነው እያሉ ፖሊሶችን ሲያስቸግሩ ነበረ። በመጨረሻም የተወሰኑ ቁጥር ያላቸው የቤተሰቡ አካላት ብቻ ወደ አዶናይ ጋር ገብተው እንዲያዩትና ሰላምታ እንዲለዋወጥ ወይም እንዲያወራ አድርገውታል ማለት ነው። ፖሊሶች በጣም አስቸጋሪ ነበር አድናቂዎቹን መያዝ። ዲቻ ቦይስም እያለቀሱ አባታችን ታስሮብናል ለባካችሁ ይቅርታ አድርጉለት አጥፍቶ ከሆነም ብለው የይቅርታ የመማፀኛ ቪዲዮ ሰርተው አይተናል። በዚህ ልክ ተወዳጅነትን ያተረፈ በቅርቡ የምናውቀው ሰው እኔ የለም ማለት እችላለሁኝ። በዚህ ልክ ሰው የጮህለት፣ በዚህ ልክ ሰዎች እኩል የተረዱት ሰው እንደ አዶናይ እስኪ ማንን መጥቀስ ትችላላችሁ? እንትና ብላችሁ እስኪ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ከአዶናይና ከጃኒ በፊት እንዲሁም ደግሞ ከነሱም በኋላ በቁጥጥር ስር የዋሉ ሌሎች ቲክቶከሮች ነበሩ። ከነ ጃኒ በፊት የታሰሩት የቲክቶክ ክሬቲቭ አዋርድ ሽልማት ዝግጅት ላይ ለብሰው በተገኙት የአለባበስ ሁኔታ ነው በቁጥጥር ስር ያዋላቸው ፌደራል ፖሊስና የአዲስ አበባ ከተማ ፖሊስ ማለት ነው። እናም አዶናይና ጃኒ ሲታሰሩ እነሱ በተከሰሱበት መዝገብ ስር እንደሚካተቱ ነበረ የፌደራል ፖሊስ ያስታወቀው። ነገር ግን ከነ አዶናይ በፊት የታሰሩት ልጆች ሳይለቀቁ ነው እነ አዶናይ የተለቀቁት በዋስትና። ከነ አዶናይ በኋላ ደግሞ ሌሎች ሁለት ቲክቶከሮች ባልና ሚስት የሆኑ ፍቅረኛሞች አላውቅም፣ ብቻ የተመልካች ፊት ለፊት እየተሳሳሙ ብዙ ጊዜ ቪዲዮዎችን የሚሰሩ ላይቭ ላይ ብዙ ነገሮችን የሚያደርጉ ከባህላችን ከወግ የወጣ ንግግር የሚያደርጉ እዛው ተግባራቸው ሌላ የሆኑ ሁለት ቲክቶከሮች እንዲሁ በቁጥጥር ስር ውለዋል። ከነጃኒ በፊትም ወይም ደግሞ ከነጃኒ በኋላ የተያዙትም እነዚህ የጠቀስኩላችሁ ቲክቶከሮች አልተፈቱም። የነሱ ጉዳይ እንግዲህ በሂደር የሚታይ የሚሆን ይመስለኛል።
የነ አዶናይ ክስ ግን እንግዲህ በዋስትና እንዲፈቱ አድርጓቸዋል። ቤተሰባቸውም በዚህ ልክ ሲደሰት አይተናል። ጃኒም ብትሆን ጥሩ ልጅ ነች፣ ቀና ልጅ ነች። እንደ አዶናይ ባይሆንም ተወዳጅነት ያላት በብዙዎች የምትወደድ ራሷን ችላ በቃ በራሷ ዓለም ፈታ ብላ የምትኖር ሴት ነች። ከዚህ ቀደም እንደምታስታውሱት ድሬዳዋ ላይ ታስራ ነበር። የድሬዳዋ መንግስት አስሯት ነበረ ስለ ሽቲ በተናገረችው አልባሌ የሆነ ንግግር ምክንያት ማለት ነው። በቁጥጥር ስር ከዋለች በኋላም ይቅርታ ጠይቃለች። እኔ በዚህ መንገድ ለማለት አይደለም፣ በጣም ይቅርታ ያሳያችሁኝ ፍቅር የሚገርም ነው። ታስሬ እንኳን አልተዋችሁኝም፣ ብዙ ነገር እያደረጋችሁልኝ ነው። ባይተዋርነት እንዳይሰማኝ በዚህ በከተማው ብቻዬን ነኝ ብዬ እንዳላሰብ አድርጋችሁኛል። አመሰግናለሁ። እናም ስለተናገርኳችሁ ነገር ይቅርታ አድርጉልኝ ስትል ጠይቃ ነበረ። የድሬዳዋ ሰዎችም ይቅርታ አድርገንላታል፣ አፉ ብለናታል ብለው ከእስር ቤት አስፈትተዋታል። የጃኒ የእስር ቤት ታሪክ እንግዲህ አጫጭር ነው። እናም አሁንም እንዲሁ በዋስ ተፈታለች። እንኳን ደስ ያለሽ ጃኒ፣ እንዲሁም ቤተሰቦቿ። አዶናይ በቅርብ ጊዜ ውስጥ 40 ሺህ የሚሆኑ ሰዎችን ስግጥ ፍምስ በሚል አጠራር ነው የሚባለው ብቻ በሱ ራሳቸውን አውጥተው ችሎታቸውን ለህዝብ አውጥተው ራሳቸውን እንዲችሉ በገንዘብ በኢኮኖሚ ስራ እንዲያገኙ አደርጋለሁ ብሎ ነበረ። በኋላ ላይ ስግጥ ፍምስ የሚለው ያልተማረን ሰው ወደፊት ለፊት ማውጣት እንዲሁም ደግሞ ከባህላችን ከአስተዳደጋችን አንጻር የሚጻረሩ ድርጊቶችን ብዙዎች እያደረጉ ለመፈመስ እያሉ ስግጥ ብለው ይመጡብናልና ይሄ ትውልድ ገዳይ ነው የሚለውን ወቀሳ ተከትሎም ስግጥ አልልም በቃ ከዚህ በኋላ ስግጥ የሚለውን ቃል እንተው መሰለኝ እያለ አዶናይ ተደምጦ ነበረ። ይህንን ንግግር ባደረገ በበነጋታው ፓስተር እዩ ጩፋ ማንንም አትስማ፣ እንደውም ስግጥ ብቻ አይደለም ስግጥግጥ የሚል ጨምርበትና ስግጥግጥ ብለህ ቀጥል፣ ማንንም አትስማ፣ ህግ የፈለገውን ነገር ማድረግ ይችላል ሌሎቹን። ነገር ግን ገና ለገና ተወቀስኩኝ ብለህ ከምታደርገው ድርጊትህ ከስራህ ወደኋላ አትበል፣ ብዙዎችን አውጣ፣ ጎበዝ ነህ አንተ፣ ቀና ልጅ ነህ። እናም ስግጥ ብቻ ሳይሆን ስግጥግጥ ብለህ ብዙዎችን ወደፊት ለፊት ወጥተው ራሳቸውን እንዲያገኙ ሶሻል ሚዲያ ላይ ነቃ ነቃ ብለው ተሳትፎ ገንዘብ እንዲሰሩ በትበት እንዲሉ አድርግ ሲል ፓስተር እዩ ጩፋ ተናግሮት ወይም መልእክት አድርሶት ነበረ። አዶኒም አመሰግናለሁ ብሎ ይሄንን ንግግሩን ተቀብሎታል። እንግዲህ ይሄንን ከሰማን ከአንድ ቀን ወይም ከሁለት ቀን በኋላ ይመስለኛል ከ5 ቀናት በፊት ለእስር ተዳርጓል አዶኒ። እናም መነጋገሪያ ነበረ መታሰሩ። ምክንያቱም ሌሎች ከሱ ቀደም የታሰሩ ቲክቶከሮች በሙሉ የተያዙት አለባበሳቸው ከባህላችን ከወጋችን ወጣ ያለ ትውልድን መጥፎ ነገር ሊያስተምር የሚችል በመሆኑ ስርዓት የያዙ የሚል የህዝብን ተቃውሞ ተከትሎ ፌዴራል ፖሊስና የአዲስ አበባ ፖሊስ ባደረጉት ማጣራት ነው እነዚህን 5 ቲክቶከሮች ከባህል ከወግ ያፈነገጠ አለባበስ ለብሳችኋልና ሲል ነው እንግዲህ ፈልጎ በያሉበት አድኖ 5ቱንም በቁጥጥር ስር ያዋላቸው። በኋላም ላይ ደግሞ ጆሲ ታውቁታላችሁ ሙዚቀኛም ጭምር ነው። እሱም እንዲሁ የሴቶችን የወር አበባ ህመም ስቃይ የሚያሳይ ነው ብሎ በለበሰው አለባበስ ቀይ ሙሉ ልብስ የተነሳ እሱንም በቁጥጥር ስር አውሎት የፌዴራል ፖሊስ እስካሁን እንግዲህ አልተፈቱም። ከነሱም በኋላ እንዳልኳችሁ ሌሎች 2 ቲክቶከሮች ያልሆነ ሁኔታ ቲክቶክ ላይ በማሳየታቸው ፊት ለፊት በመሳሳም ብቻ ብዙ ነገር ሲያደርጉ ነበር። እነሱንም በቁጥጥር ስር አውሎ የፌዴራል ፖሊስ ምርመራ እያደረገባቸው ይገኛል። አዶኒና ጃኒ እንኳን እግዚአብሔር አስፈታችሁ። ለቤተሰቦቻችሁ ለአድናቂዎቻቸው በጠቅላላ እንኳን ደስ ያላችሁ።